አንድ እንጀራ ይለናል ወሰኔ ህይስ አሉላችሁ ትልልቅ ሆቴሎች እንኳን በልተውባቸው ስለታዩ የሚያጠግቡ የሚመስሉ የሰራ አካላቱ ይዋጥ የመሰለ ይላስ የመሰለ ሞልቷል ህንጻ ሆቴል የተባለ አላምጠው የለኝ አልቀላውጠው አላሉ ገጣሚ ጊዜ እንጂ ህንጻን ያመጣው ሆቴልን ያበዛው ተይዞ ነበር ተሰቅዞ እኔን ምን ቸገረኝ ስላመጣጣቸው ወይ አልበላባቸው ወይ አልጠጣባቸው ወይ አልተኛባቸው ትንሽም ጥቅማቸው ድሃ መቅጠራቸው ዋነኛው ጥቅማቸው ለባለቤታቸው ደግሞ የዋጋቸው ያተማመናቸው ይበላ ይመስል እምነ በረዳቸው ይጠጣ ይመስል መስተዋት ደጃቸው ይሄ ትልቅ ሆቴል ጤነኛ እኮ አይደለም ድሃውን ሰው አያስተናግድም ሮቦት ይመስል ብረት ይበዘዋል ማንኪያውን ሹካውን ይደረድረዋል እና በዋጋው ውስጥ አብሮ ያስበዋል ያስተናጋጆቹ መልካም ትህትና ምን ልታዘዝ ሲሉ ሳቅሳቅ ይሉና ሜኑ ያቀርቡና ይሄም እንደ ምግብ አብሮ ይሰላና መቀመጫው ወንበር ትንቡኬ ነውና እሱንም እንደወጥ አብሮ ያስብና ምን አይነት ግሩም ነው ሀብታም ሆድም የለው ያለው ሆዳምነት የድሆች ብቻ ነው ከጥራቱ ይሆን ከምግብ አይነቱ ሀብታም ከጥራቱ ድሃ ከብዛቱ የወደቀ ማንሳት የቦዘነን መቅጠር ትልቅ ሆቴል መክፈት የሀብታሞች ጅምር የሀብታሞች ምክር ትልልቅ ሆቴሎች ከሩቅ ይጣራሉ የሩቅ ኢንቨስተሩን ያስተናግዳሉ ምቾት ይሰጣሉ ያበረታታሉ ተስፋ ይሰጣሉ በግምትም ቢሆን ገቢውን ያፍሳሉ አንድ ነገር አለ ብዛት ጥፋት አይደል ብዛት ድክመት አይደል ብዛት ሽንፈት አይደል ግን ድሃ ብዙ ነው ድሃ ደካማ ነው የድሃ ዋናው ድህነቱ ከንቱ ምኞቱ ሊሆን ይችላል ሀብት ባይኖረው ጉልበት አለው ስለዚህ የራሱን መንገድ ከተከተለ ዋጋ ያጣበትም የድሃ ዋናው ጠላቱ ከንቱ ቅናቱ ሊሆን ይችላል የህብረተሰብ በስርዓተ ግዛቱ በኩልነት ላይ ያልተመሰረተ መሆኑ እየታወቀ የዚህ ህብረተሰብ አባላት ልቦና ለመበላለጥ በሚሽቀዳደሙ ጥቂት ሰዎች ግላዊ ብልጽግና የተጋለበና የተኮሰመነ መሆኑ እየታወቀ አብሮም ሀብትና ድህነት እንዳፈጣጠራቸው ተፈጥረዋልና እንዳጠፋፋቸው እንደሚጠፉ የህልና ተስፋ መኖሩ እየታወቀ ተወነጃጅሎና ተናጥቆ የትም እንደማይደረስ እየታወቀ ስልት ቀያሾች በያቋራጭ መንገዳቸው ድሃውን ሀብታሙን ድሃ ሲያደርጉት እየታየ ምልአተ ድሃ ግን በምቀኝነትና በቅናት እስር ቤት ይማቀቃል። ለነገሩ ድሃም እውነት አለው። ምቀኝነትም ሆነ ቅናት የብሶት መገለጫ ነው። የጉልት እንጀራ ላስቲኩን ለብሶ መንገዱን ከትሮ በያላፊ አግዳሚው የድሃ አይኖች ሲበላ መዋልና ማምሸት አያስደስተው። እሱም እንደ ሆቴል እንጀራ እንክብካቤ ተደርጎለት ማስታወቂያ ተበጅቶለት አስተናጋጅ ተቀጥሮለት ተሽሞንሙኖ መቅረብ ሊፈልግ ይችላል። ይሄ ቅናት ነው። እንጀራም ይቀናል ማለት ነው እንደ ባለቤቱ። አንዳንዶቹ የጉልት እንጀሮች ደግሞ የሰፈር ድሃ ዜጎች ባልታጠበ እጆቻቸው ሲያገላብጧቸው ይበሳጫሉ፣ ይሸነሸናሉ፣ መልካቸው ይለወጣል። በዚህም አይደሰቱበትም። ምንም እንኳን እንጀራ በራሱ ጥናታዊ አመጣጡ ካፈር መሆኑ ቢታወቅለትም ያ ዘመን ሩቅ ነውና ካፈር ጋር ተለያይቷል። አፈር ለእንጀራው ቆሻሻው ነው፣ አቧራው። ስለዚህ ማንኛውም እንጀራ አፈር ሲነካው አይወድም። ይሄ ከንቱ ምኞት ነው። ከእንጀራው የበለጠ ባለቤትየዋ ተመኝታ የምትለውጠው የላትም። ከምድርም እድላም አለ። ዋና ዋና ከተሞች ሁልጊዜ እየበለጸጉና እየታደሱ ይሄዳሉ። እስከ መቼ ድረስ መሆኑን ማንም አያውቅም። እንዲያውም ገጠሮች ነዋሪዎቻቸውን እያስፈነጠሩ ወደ ከተማ ባጎረፏቸው ቁጥር ከተሞች ይበልጥ እየደመቁ ይታያሉ። ምናልባትም ከብዙ ጊዜ በኋላ የሰው ልጅ ሕይወት የተጀመረው በከተሞች ውስጥ ነው ተብሎ ሊታመን ይችላል። ገጠር ከወደመ ነዋሪው ከጠፋ፣ ከተማ ካደገ ነዋሪው ከሰፋ፣ ምድር በሙሉ ከተማ ትሆን ይሆናል። ማን ያውቃል? እና ስለዚህ በምድር ረዥም ዕድሜ ውስጥ ገጠር ከጥንትም ያልነበረ ሊመስል ይችላል። ታዲያ በዚያን የሩቅ ትንቢት ዘመን አይን ይህን የዛሬዎቹን ሆቴሎች ብዛትና ጥራት ሲያዩት ምን ያክል ያንስ ሲሆን ምናልባት የሰው ልጆች ብዛትና የምግብ ፍላጎት የሚገታበት አንዳች አይነት ጥበብ የማይመጣ ከሆነ ሆቴሎች ዓለምን ለማጥለቅለቅ ሳይችሉ አይቀሩም። እንዲያውም ሳይገደዱም አይቀሩ።